በፈርድ ሰላት ላይ ሰውየው በቆመበት ነው ተክቢራው ሊከሰት የሚገባው። ይሄ ለማን ነው ትምህርት የሚሆነው? ኢማሙን ሩኩዕ ላይ ሆነው ወደ መስጊድ ሲገቡ ያገኙ ሰዎች እንዳያመልጠን ብለው የሚፈጽሙት ስህተት አለ። ቶሎ ብለው ይመጡና መስጊድ ላይ ኢማሙ ሩኩዕ ላይ ነው እንዳይነስ አላሁ አክበር የሚሉ አሉ። ይሄ ተክቢረተል ኢሕራም አይደለም፣ ሰላት ውስጥም አልገባም። ግዴታ ምን መሆን አለበት? ፊ ሐለቲል ቂያም በቆመበት ነው አላሁ አክበር። ከፈለገ ይማድርግ ወይም ይልቀቅ። አላሁ አክበር ካለ በኋላ ይውረድ ቶሎ ከፈለገ። ስለዚህ ተክቢራው በተቆመበት ነው የሚባለው። ግልጽ ነው። ይሄ ሩኩዕ እንዳያመልጠን እያሉ ስህተት እንዳይፈጽሙ አጋዥ የሆነ ነው ማለት ነው። አለበዛ አላሁ አክበር ብሎ የሚያጎነብስ ከሆነ ተክቢረቱል ኢንቲቃል ነው። ከአንድ ሁኔታ ወደ ሌላ ሁኔታ የመንቀሳቀሻ ተክቢራ እንጂ የሰላት መግቢያው አይደለም። የሰላት መግቢያው ከሌላው የሚለየው እዛው በቆመበት መባሉ ነው። አንደኛው ይሄ ነው መስፈርቱ። ሁለተኛውስ ወአን ተኩነ ቢልዓረቢየቲ በአረብኛ መሆን አለበት። ኢማሙ አላሁ አክበር ሲል አንተ ማእሙመን ብለህ አላህ ኢዝ ዘ ግሬተስት ሰላት ውስጥ ገብቻለሁ ግን ማዕናው ያው ነው። አላሁ አክበር ማለት አላህ ኢዝ ዘ ግሬተስት ወይ አላህ ከሁሉ በላይ ታላቅ ነው ብዬ ብልስ አይሆንም። ዒባዳ ነው፣ በታዘዝነው መሰረት ነው። ወአን ተኩነ ቢልዓረቢየቲ ያንኑ ዓረብኛ መከተል አለበት ነው። ሁለት ሶስተኛው መስፈርትስ ወአን ተኩነ ቢለፍዚል ጀላለቲ ለፍዘል ጀላላ አላህ በሚለው ቃል ነው ሊሆን የሚገባው። አርረሕማኑ አክበር ብልስ አርረሕማን አላህ ራሱ ነው፣ ነገር ግን አይሆንም ሰላቱ ላይ ለፍዘል ጀላላ የተባለው አላህ ራሱ ቃሉን እሱን ነው መጠቀም ያለብን። የጌታችንን ሌላ መለኮታዊ ስም አምጥተን አልመሊኩ አክበር አልቅዱሱ አክበር ማለት አይሆንም። አላሁ አክበር ቢለፍዚል ጀላላ ነው። ሶስት አራተኛ ወቢለፍዚ አክበር አክበር በሚለው ቃልም ሊዘጋ ይገባዋል። አላሁ ከቢር ብልስ አይሆንም። ጌታችን ከቢር ነው፣ እውነት ነው። ከከቢርም በላይ አክበር ነው። ነገር ግን አክበር በሚለው ቃል እንጂ በሌላ ማዕናውን ሊተካው በሚችል ቃል ወይም አላሁ አዕዘም ብዬ ብናገር አይሆንም ነው። አምስተኛው ወተርቲቡ በይነ ለፍዘይን በሁለቱ ቃሎች መካከል ቅደም ተከተሉንም መጠበቅ አለብን። አክበሩላህ ብልስ ተገለባብጠዋል። ማዕናው ተገለበጠም አልተገለበጠም አክበር የሚለው ሊከተል እንጂ ሊቀድም አይገባም። ተርቲቡን በጠበቀ መልኩ አላሁ አክበር አላህ ከዛ አክበር የሚለው ይሄም ቅደም ተከተል ነው። ስድስት ወአን ላ የሙደ ሐምዘተል ጀላለቲ አላህ በሚለው ቃል ውስጥ ያለውን የመጀመሪያውን ሐምዛ እንዳይለጥጠው ስትሐረም አላሁ አክበር ስተቱ ምኑ ላይ ነው? አረዘምኩት የመጀመሪያውን መዳ መጣሁለት የለም አላሁ አክበር እንጂ አላሁ ብዬ እምለጥጥበት ምንም ምክንያት የለም። ስንት? ስድስት አየን። ሰባተኛ ወዐደሙ መዲ ባኢ አክበር አክበር በሚለው ቃል ውስጥ ያለውን ባእንም አለመለጠጥ መድ አለማምጣት አላሁ አክበር ባ የሚለው ምንድነው? አሊፉል መድን ያመጣል። ይሄ ሊሆን አይገባም። አላሁ አክበር ቶሎ ተነግሮ መለቀቅ አለበት። ስምንተኛ ወአን ላ ዩሸዲደል ባ ባእም እንዳትጠነክር ተሽዲድ ሊገባበት አይገባም። አላሁ አክበር ማለት ሲገባው አላሁ አክበር ማን የጠበቀው እዚህ ጋር ባ ጠብቋል። ያው በተግባር ለማስተማር እንዲቀለን ነው። አይሆንም ነው አላሁ አክበር እንጂ ባ ላይ ሸድ አምጥተን ምናጠብቅበት ነገር የለም። ዘጠነኛ ወአን ላ የዚደ ዋዋን ሳኪነተን አው ሙተሐሪከተን በይነል ከሊመተይን አላህና አክበር በሚሉ በሁለት ቃላቶች መካከል ዋው ሳኪን ወይም ዋውል መድ የምንለው ወይም ሙተሐሪክ የሆነ ከፈትሐ ከከስራ ከደም ጋር የተገናኘ ተጨማሪ ፊደል እንዳያመጣ። ምሳሌ አላሁ አክበር አልኩኝ፣ ዋውል መድ ጨምሬያለሁ ሳኪን የሆነችው አላሁ እዚህ ጋር ይሄ ስህተት ነው። ወይም አላሁ ወአክበር ብልስ ወው ሙተሐሪክ መጥቷል ፈትሐ ጨምሬለት አላሁ ወአክበር አይባልም ነው። አላሁም አልልም አላሁ ወአክበርም አልልም አላሁ አክበር ይሄን ሊጨመር አይገባም። አስረኛ ወአን ላ የዚደ ዋዋን ቀብለል ጀላለቲ